ልጆች የህይወታቸው መመሪያ የሚገነቡት በድግግሞሽ ነው። አንዳንድ ጊዜ ወላጆች ሰውን ማክበር ያስፈልጋል። ሰውን አትሳደብ፣ ከሰው ጋር ተከባበር፣ የሰው ንብረት የሰው ዕቃ ያለ ፈቃድም በፈቃድም ቢሆን አትንካ፣ የተለያዩ ይሄን ዕቃ ከዚህ ጋር ማንሳት በፍጹም የተከለከለ ነው የመሳሰሉትን በጣም ወሳኝ የሆኑ በእምነታችንም ደረጃ ሊሆን ይችላል፣ እንደ ቤተሰብም ሊሆን ይችላል፣ እኛም ካደግንበት ተነስተን የህይወታቸው መመሪያ መሆን አለበት ምንላቸው ነገሮች ስንነግራቸው ልጆቹ ከጥቂት ደቂቃ በኋላ ያንን በስህተት ይደግሙታል፣ ይሳሳታሉ፣ ወይም ደግሞ አይጠብቁትም፣ ይተላለፉታል። አትንካ የተባለውን ሲነካ፣ አትያስትሉትን ሲይዝ፣ አትሳደብላችሁ ሲሳደብ፣ የሰው ልጅ አትምታ ሲሉት ደብድቦ ፈንክቶ ይመለሳል። እንዴ አንዳንድ ጊዜ ደግሞ የሰው ቃትን ካስሉ ብሶበት ስንት ቃሰብስቦ ይመጣል። እኛ በዚህ ጊዜ አንተ ድጋይ ደደብ ደነስ እንዴ ነው መነግር እንደም ይነገረን መች ነው የምትሰማው መች ነው እንደዚህ አይባልም። ልጆች በድግምግሞሽ ነው የሚማሩት። በዚህ ዕድሜ ያልሰሙ ይመስለናል። ወላጆች እንዳትሸወዱ፣ እየሰሟችሁ ነው። በርግጥ እላስጨራሽ ነው፣ ግን በትዕግስት ቀስ ብለን የነካውን ዕቃ ደግሞ አትንካ ያላችሁትን ሲነካ ማለት የሚገባን መንካት አይቻልም ብዬ ነበር። ድጋሚ በፍጹም እንዳትነካ እሺ ተብሎ ይነገራል። ይደግመዋል። ደጋግመን ስንነግረው በጭንቅላታቸው ላይ እንደ ፕሪንሲፕል ይቀመጣል። በኋለኛው ዕድሜ የወጣትነት ጊዜያቸው ላይ ከጓደኞቻቸው ጋር በተለያየ የህይወት መስመራቸው ላይ ለሚያጋጥማቸው ነገር የህይወት መመሪያ አድርገው የሚይዙት በዚህ በድግምግሞሽ የነገርናቸውን በትዕግስት እንዋጥ አድርገን ስሜታችንን ደጋግመን ያስታወስናቸው ነገር ነው የህይወታቸው መመሪያ የሚሆነው። ዛሬ ስላልጠበቁት አልሰሙንም ማለት አይደለም። ዛሬ እኛን ስላበሳጩን በተቃራኒው ደጋግመው ስላደረጉት እንዳልሰሟችሁ እንዳታስቡ። በትዕግስት ነገሯቸው፣ የህይወታቸው መመሪያ ያድርጉታል። ልጆች በልጅነት በጣም ብዙ ነገር እንዳልሰሙ ይሆናሉ፣ ወይም ሳይሰሙ ብዙ ነገር ደጋግመው ይሳሳታሉ፣ ያናዱናል፣ ያበሳጩናል። ነገር ግን ሰምተዋል። ነገር ግን ደጋግመን ከነገርናቸው ያ ነገር የህይወት መመሪያ ይሆናል። ከስድብ ከስሜት ጸርተን ደጋግመን ማስታወስ አይደረግም። እሺ አትሳደብ፣ እሺ ነገም ይሳደባል፣ በፍጹም እንደዚህ አይደረግም። ነገም አይታዘዝ፣ በፍጹም መታዘዝ አለብህ እያልን ደጋግመን መንገር ያ በአእምሮአቸው ላይ መመሪያ ሆኖ ይቀመጣል። ስለዚህ በኋለኛው ዕድሜያቸው ላይ እያንዳንዱ የሚመዙት እሱን ነው። እኛን እስቲ ራሳችንን እናስታውስ። እስቲ ብዙ ነገሮችን ትላንት የተነገሩን የልጅነት ታሪካችን ውስጥ የሰማናቸው የቤተሰብ ምክሮች ናቸው እኮ ብዙ ጊዜ አሁን የሚታወሱን መመሪያ ፕሪንሲፕል የሆኑን እነሱ ናቸው። ስለዚህ በዚህ በትዕግስት ልጆቻችን በድግምግሞሽ የህይወት መመሪያ ልንገነባላቸው ይገባል። ሰላም።